ሰላም ውድ ተመልካቾቻችን ያላችሁበት ሰላምታችን ይድረሳችሁ። እንግዲህ አንድ መልእክት አለን ዛሬ ተከታትለን እንመለስ። ልጅ አለው በልጅ አይጨክንም። በጎነት ተመልሶ ይከፍላል። ለወገን ደራሽ ወገን ነው። ለወገን ደራሽ ወገን ነው። ለወገን ደራሹ ወገን ነው። የኢትዮጵያ ሕዝቦች ተባበሩኝ እና ልጄን አሳክሙልኝ። ያው የኢትዮጵያ ሕዝብ ደጉ ነው። አሁንም ቢሆን የኢትዮጵያ ሕዝብ ያው የልጄን ህይወት አትርፎልኝ። ሰላም ቤተሰብ እንዴት ከርማችኋል? እኛ እግዚአብሔር ይመስገን ደህና ነን። እዚህ የተሰበሰብንበት ዋናው ጉዳይ እኔና መዲና ሞገስን ጨምሮ በወንድማችን በመምህር ወንዴ ልጅ በፎዚያ ምክንያት ነው። ሰሞኑ በማህበራዊ ሚዲያ እንደተመለከታችሁት ህፃን ፎዚያን ለማሳከም የተለያዩ የገቢ ማሰባሰቢያ ስልቶችን በመጠቀም እናንተን እየጠየቅን እንገኛለን። አሁን ደግሞ እሱ ባለበት የህፃን ፎዚያን ሁኔታ ያው መዲም እኔም ባለንበት ለእናንተ ያስረዳል ማለት ነው። መምህር ወንዴ ያው በቅድሚያ እንኳን ደህና መጣህ እያል የልጅህን የፎዚያን ህመም በተመለከተ ምንድነው ያጋጠማት ነገር እና የሆነችው ነገር ለተመልካቾች ግልጽ እንድታደርጉ። እሺ አመሰግናለሁኝ። እኔ ወንዴ ሀሰን እባላለሁ። መቅደላ ወረዳ ሁለተኛ ደረጃ ትምህርት ቤት ነው የማስተምረው። ህፃን ፎዚያ ከተወለደች ያው በ30 ቀኑ ጀምሮ ነው የተመመችው። አሁን የ6 ዓመት ልጅ ሆናለች። አሁን መንቀሳቀስ አትችልም፣ ማውራት አትችልም፣ ምንም ማድረግ አትችልም፣ ሰገራውን አትጠቀም፣ ያው ምግብ መመገብ አትችልም። በተለይ በአንድ ጎኗ በኩል ጭንቅላት ውሃ መቋጠር ተፈጥሮብኝ ያው ብዙ ለፍቻለሁ። ያው ብዙ ሕክምና የተጠየቁትም ያው ከታቅሜ በላይ ስለሆነ ያው ለኢትዮጵያ ሕዝብ ያው እርዱኝ እላለሁኝ። ያው የጠየቁትን ብር በአሜሪካ $5000 ነው። ያን ያው አሁን ስንመነዘር ወደ 800,000 ምናምን አካባቢ ይሆናል። ያው 2006 ዓመተ ምህረት ላይ ነበር የጠየቁት። በዛ ምክንያት ያው እዚህ ደረጃ ደርሷል። ያው ሰው ኢትዮጵያ ሕዝብ አላስቸግርም በሚል ነው። አሁን ያው ወደዚህ የመጣው ምክንያት ያው እርዱኝ ኢትዮጵያ ሕዝቦች ብዬ ነው። አመሰግናለሁ። እሺ ዶክተሮቹ ያው መዲያን እንደምትችል ነግረዋል? አዎ ዶክተሮቹ በአንድ ጭንቅላት በኩል ስለሆነ ውሃ የቋጠረው ያ የቋጠረው ከፈሰሰ እንደምትድል ነው የነገሩኝ። ያው የኢንዲያ ዶክተሮች ናቸው። ሜትሮ የሚባል ነው አዲስ አበባ የመጣ የሚያከሙ ናቸው። እነሱ ናቸው እንደዚህ ያሉኝ። ያው $5000 ያስፈልጋል ብለው ብሩን መጠን ይነገሩ። ስለዚህ ያው ልጅህን ከ2016 ጀምሮ እስከዚህ ሰዓት ድረስ እንዳልከው ሰገራ መቆጣጠር አትችልም፣ መንቀሳቀስ ማገር አትችልም። ይህን ሁሉ ያየህ ማሳከም ያልቻልከው በገንዘብ እጥረት ምክንያት ነው? አዎ በገንዘብ እጥረት ምክንያት ነው። ምክንያቱም ያው $5000 የዛ ጊዜ በጣም ከባድ ስለሆነ ያው ቀኖች እየወለዱ ሲመጡ ያው ይሄን ያህል ነው ዝደረሰ 2 ዓመት ከምናምን እየሆነ ነው መሰለኝ። ያው ዛሬ ያው ተነሳሁት ያው ኢትዮጵያ ሕዝቦች የሚያልኩት በዚህ ምክንያት ነው። እሺ ያው ቤተሰብ እንደሰማ ነው ወንድማችን ልጁን ያው ሰገራ መጽዳት አትችልም፣ መናገር አትችልም፣ መብላት አትችልም፣ ብዙ ነገር ማንቀሳቀስም ስለማትችል እንግዲህ ያው ልጅ ከባድ ነው። የልጅ ነገር አስቸጋሪ ነው። በራሷ ማትጸዳዳ ከሆነ ማትናገር ማትራመድ ከሆነ በጣም ከባድ ነው። ይሄን ስሜት ተሸክሞ ለ6 ዓመት መቆየትም ከባድ ነው። ይሄን ደግሞ ተሸክሞ የቆየው በገንዘብ እጥረት ምክንያት ስለሆነ የኛ ገንዘብ 5ም 10ም ተጠራቅሞ የሱ ልጅ ያሳክምለት ስለሚችል ይሄንን ቪዲዮ የምንመለከት ሁላችን ሼር በማድረግ ኮፒ ሊንክ በማድረግ ያልሰሙት እንዲሰሙ በማድረግ ኤንጂኦዎችም ሌሎችም ደግሞ ረጂ ድርጅቶችም ካሉ እንዲሰሙ ለሌሎች አድሬስ በማድረግ የወንድማችንን የመምህር ወንዴን ልጅ ፎዚያን እንድናሳክማት በፈጣሪ ስም እንጠይቃለን ማለት ነው። እህታችን መዲ እንግዲህ ያው ከመጣች አይቀር ያው ድጋፍ አድርጋለች። አሁንም ደግሞ ድጋፍ እንደምታደርግ ገልጻልናለች። የወንድማችንንም ቃል ስለሰማች የምትለው ነገርና የምታስተላልፈው መልእክት ካለ ለመዲ ያው ድል ሰጣለሁ ማለት ነው። እሺ አመሰግናለሁ። እኔ የምለው ሁላችንም እንተባበረው ነው። ሁላችንም ልጅ አለው በልጅ አይጨክንም። ወንድሞቼ እባካችሁ ይሄን ወንድማችንን ልጁን አሳክመን እናስደስተው፣ ደስታውን እንመልሰው። ልጅቱንም እንደ ጓደኞቿ ተጫውታ ቦርቃ ተምራ ለቁም ነገር እናድርስ ነው የምለው። ብዙ ነገር አይደለም የተጠየቀው፣ ትንሽ ብር ነው። በዚህም በላይ ቢጠየቅ ለየሁላችንም ትንሽ ብር ነው የሚደርስብንና እባካችሁ ነው የምለው። ለሁሉ ጊዜው አመራሮችም ህዝቦችም ሁላችሁም መቅደላ ወረዳ ያላችሁት የእናንተ 5-10 ለዚች ልጅ ስለሚጠቅማት እንደ ሁሉ ጊዜውም እንተባበር ነው የምለው። ድጋፋቸው አይለይ። አመሰግናለሁ። እሺ እናመሰግናለን። ያው ይሄን ቪዲዮ የምትመለከቱ በተለይ መምህራን የሆናችሁ የመቅደላ ሁለተኛ ደረጃ መምህራን፣ ሌሎችም በጁኒየርም በደብረዘይት ኮሪብ የምናስተምር ይሄን ቪዲዮ የምንመለከት ሁላችንም ደሞዝ እየደረሰ ስለሆነ ወንድማችን መምህር ወንዴን ያው እንተባበረው። ሌሎች ወንድሞች እህቶችም ከመምህራን ውጭ ያለንም ቅድም ባልኩት መሰረት ብራችሁ አይለየው እላለሁ። አመሰግናለሁ። እንግዲህ እንዳያችሁት ነው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው።
እና ለወገን ደራሽ ወገን ነው። ስለዚህ በያላችሁበት ይህንን መልእክት የምትሰሙ በሙሉ ይችን ልጅ እንታደጋት ላለው ማለት ነው። የወንድማችን ወንዴ ልጅ ከታመመች ቆይታለች። እንግዲህ 5ም 10ም እያላችሁ ሁላችንም ድጋፍ እንድናደርግላት እጠይቃለሁ ማለት ነው። አመሰግናለሁ።